እግሯ አትራመድም ነበር። በጣም በቃ በእግሯ ተይዛ ነበርና ይሄ ጉልበቷ ላይ ነው። አትራመድም ነበር። በጣም ተቸግራ ነበር። ስላሴ ቤተክርስቲያኑ ቅዳሴ ላይ ያስቀደስኩ ያለሁት በቃ ውስጤ ይነግረኛልና በቃ ንገሪያት የሚል ውስጤ ይነግረኛል። ከዛ ምን ሆነሽ ነው ምናምን ስላት እንደዚህ በቃ ተሰቃየሁ እና በጣም ጨንቆኛል ስትለኝ እኔ ከልደታ ማርያም ገሊላ ልደታ ማርያም ገዳም ሂጄ ጸበል አመጣልሻለሁ ብዬ ነገርኳት። ከዛ ይዤላት ሄድኩትና ጸበል ተጠቀመች እምነቱ እያደረገች ማለት ነው። ከዛ በቃ መራመድ ጀመረች፣ መንቀሳቀስ በቃ እንደ ልቧ በቃ ቤቷም ስራም ጀመረች ማለት ነው። ከዛ ባለፈ ደውላ ስልክ ለእትዬ ነይ ስዕለቷ ይዘሽልኝ ሂጂ ተስዬ ስለነበረ ጸበሉ ስጠመቅ ይዘሽላት ሂጂ ብላኝ አሁን 23000 ሰጣኝ ይዤ መጥቻለሁና ጸልይላትና ሴቶች በእልልታ ወንዶች ደግሞ በጭብጨባ መስጉንልኝ። እግሯ አትራመድም ነበር። በጣም በቃ በእግሯ ተይዛ ነበርና ይሄ ጉልበቷ ላይ ነው። አትራመድም ነበር። በጣም ተቸግራ ነበር። ስላሴ ቤተክርስቲያኑ ቅዳሴ ላይ ያስቀደስኩ ያለሁት በቃ ውስጤ ይነግረኛልና በቃ ንገሪያት የሚል ውስጤ ይነግረኛል። ከዛ ምን ሆነሽ ነው ምናምን ስላት እንደዚህ በቃ ተሰቃየሁ እና በጣም ጨንቆኛል ስትለኝ እኔ ከልደታ ማርያም ገሊላ ልደታ ማርያም ገዳም ሂጄ ጸበል አመጣልሻለሁ ብዬ ነገርኳት። ከዛ ይዤላት ሄድኩትና ጸበል ተጠቀመች እምነቱ እያደረገች ማለት ነው። ከዛ በቃ መራመድ ጀመረች፣ መንቀሳቀስ በቃ እንደ ልቧ በቃ ቤቷም ስራም ጀመረች ማለት ነው። ከዛ ባለፈ ደውላ ስልክ ለእትዬ ነይ ስዕለቷ ይዘሽልኝ ሂጂ ተስዬ ስለነበረ ጸበሉ ስጠመቅ ይዘሽላት ሂጂ ብላኝ አሁን 23000 ሰጣኝ ይዤ መጥቻለሁና ጸልይላትና ሴቶች በእልልታ ወንዶች ደግሞ በጭብጨባ መስጉንልኝ።